ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ለአመታት የአውሮፓ ቻምፒየንስ ሊግን ዋንጫ ፍለጋ የታተረው የፈረንሳዩ ኃያል ክለብ ፒኤስጂ በዚህኛው አመት አስደናቂ ጉዞውን አሳልፎ በታሪኩ ለሁለተኛ ጊዜ ለፍጻሜ ደርሷል። ፒኤስጂ የክለቡ ቁልፍ ተጫዋች በነበረው ኪሊያን ምባፔ ላይ ሊዮኔል ሜሲና ብራዚሊያን ኮከብ ኔይማር ጁኒየርን ወደ ስብስቡ መቀላቀል ቢችልም እነዚህ ከዋክብት በነበሩበት ወቅት እንኳን በአውሮፓ ቻምፒየንስ ሊግ መድረክ ለፍጻሜ አልደረሰም ነበር። አርጀንቲናዊው ጥበበኛ ሊዮኔል ሜሲ እንዲሁም ኔይማር ጁኒየር ፓሪስን ለቀው ከወጡ በኋላ የቡድኑ ቁልፍ ሆኖ የቀጠለው ኪሊያን ምባፔ በዚህ ቡድን የተሻለ ተጫዋች ቢሆንም በአውሮፓ ቻምፒየንስ ሊግ መድረክ ግቦችን ከማስቆጠር ያለፈ ለክለቡ ስኬት አላመጣም። ይህም ሆኖ ነው ወደ ሪያል ማድሪድ የተሻገረው። ይህን ተከትሎም ኪሊያን ምባፔ የአውሮፓ ቻምፒየንስ ሊግ ዋንጫን ለማሳካት ሲል የመድረኩን ንጉስ ወደ ሆነው ሪያል ማድሪድ በክረምቱ የተጫዋቾች ዝውውር መስኮት በነጻ ዝውውር ወደ ስፔን አቀና። ይሁን እንጂ ሁሉንም ነገር እሱ እንዳሰባሉና በዚህ መድረክ በተደጋጋሚ የነገሰው ሪያል ማድሪድ በሩብ ፍጻሜው በሰሜን ለንደኑ ክለብ አርሰናል በደርሶ መልስ ጨዋታ ተሸንፎ ከውድድሩ ተሰናብቷል። ገና ማድሪድ እግሩ እንደረገጠ እንግዲህ ኪሊያን ምባፔ ይህን ዋንጫ ማግኘት አልቻለም። ኪሊያን ምባፔ ናቱ የውድድር ዘመኑ የጀመረው የፈረንሳይ ኃያል ክለብ ፒኤስጂ በበኩሉ የእንግሊዙ ክለብ አርሰናልን በግማሽ ፍጻሜ በሁለቱም የደርሶ መልስ ጨዋታዎች በማሸነፍ የአውሮፓ ቻምፒየንስ ሊግ ዋንጫን በታሪኩ ለመጀመሪያ ጊዜ አሳክቷል። ፒኤስጂ እንደ ቡድን የተሰራ ነው። ይህንንም በሊቨርፑል አይተናል። 16 ቡድኖች ባደረጉት የጥላ ማለፍ ውድድር ላይ እነ ዱዌ፣ ባርኮላ፣ ኪቪቻ፣ ክቫራትስኬሊያ፣ ኦስማን ዴምቤሌ ከኋላ እና ማርኪኒዮስ ይሄ ቡድን በጣም እንደ ቡድን የተሰራ ነው። እንደውም ባርሴሎናና ፒኤስጂ ቢሆን ፍጻሜ የደረሱት ምን አይነት ውብ እግር ኳስ ይታይ እንደነበረና አግቢም ቡድን ነው። እንደ ቡድን ነው የሚንቀሳቀሱት። አንዱን ተጫዋች ይዞ ለማቆም የሚቻል አይደለምና እንደ ቡድን ነው መሰራቱም ለሉዊስ ኤንሪኬ እንደተመቸ ነው የሚነገረውና ፍጻሜ የደረሰው በምክንያት ነው ማለት ይቻላልና ያው አርሰናልን አሸንፎ ለፍጻሜ ደርሷል። ምባፔ ፓሪስን በመተው ወደ ሌሎች የአውሮፓ ክለቦች ለመሄድ ሲጓዝ ፒኤስጂ ኮከቡን እዛው ለማቆየት ጥሯል። ይሁን እንጂ እሱን በፓሪስ ማቆየት ተስኖት በነጻ ዝውውር ቢሰጠውም ዘንድሮ ፒኤስጂ ስኬታማ ሆኗል። ለፓሪሲያኑ እንግዲህ ከግብ ጠባቂው ጃንሉጂ ዶናሩማ እስከ ፊት መስመር ተጫዋች ኦስማን ዴምቤሌ እንዲሁም በኢንተር ሚላን ከግብ ጠባቂው ያን ሶመር እስከ አርጀንቲና የፊት መስመር ተጫዋች ላውታሮ ማርቲኔዝ ያሉ ጠንካራ ጥምረቶችና ድንቅ እንቅስቃሴዎች በፍጻሜው ጨዋታ ይጠበቃሉ። ያን ሶመር ባለፈው ጨዋታ 14 ያለቀላቸው ግቦችን ነው ያዳነው የኢንተሩ ግብ ጠባቂ። እንደምናስታውሰው ሶመር ባለፉት 15 ዓመታት የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የደርሶ መልስ ጨዋታዎች ላይ ሁለተኛው ብዙ ግብ ያዳነ ግብ ጠባቂ መሆን ይችላል። አሊሰን ቤከር ከዚህ በ16 ቡድኖች ባደረጉት የጥሎ ማለፍ ጨዋታ ላይ 12 ኳስ እንዳዳነ እናስታውሳለን። ነገር ግን ይሄ ግማሽ ፍጻሜ ላይ ግን ያን ሶመር 14 አድኗል። ስለ ግማሽ ፍጻሜው እያወራን ስላለ ማለት ነው። ከዚህ በፊት እንዲህ ያለው አስደናቂ ስራን በመስራት ጃንሉጂ ቡፎን 17 ኳሶችን ከግብ በማዳን ሪካርዶን ይዞ ይገኛል። ያን ሶመር ባሳየው የዛን ምሽት ድንቅ ብቃት የኢንተር ሚላንና ባርሴሎና ጨዋታ ኮከብ ተጫዋች ተብሎም ተመርጧል። ኢንተር ሚላን ያሁን የማንቸስተር ግብ ጠባቂ አንድሬ ኦናናን በ50 ሚሊዮን ዩሮ ሲሸጥ ያን ሶመርን ከባየር ሙኒክ በአውሮፓውያኑ 2023 በ6 ሚሊዮን ዩሮ ነበር ያስፈረመውና ነገር ግን በጣም እያገለገለው ነው የሚገኘው። ታዲያ እንግዲህ ኢንተር 50 ሚሊዮን ዩሮ በኦናና አትርፎ በ6 ሚሊዮን ዩሮ የገዛው የ36 ዓመቱ ሶመር ከተጠበቀውም ከተከፈለውም ገንዘብ በላይ የኢንተር ሚላን ዋስትና ሆኖ ተገኝቷል። ኢንተር ለአራተኛ ጊዜ ዋንጫውን ለማሳካት ፒኤስጂ ደግሞ ለመጀመሪያ ጊዜ የዋንጫው ባለቤት ለመሆን የሚያደርጉት ትንቅንቅ ከወዲሁ ይጠበቃል። ከባየር ሙኒክ ጋር በ2020 አካባቢ ደርሰው በፍጻሜ ተሸንፈዋል። በነ ሌቫንዶቭስኪ ቡድን ባየር ሙኒክ ያን ጊዜ ነበር ቻምፒዮን መሆን የቻለው። የዘንድሮ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ቅዳሜ ግንቦት 23 ቀን 2017 ዓ.ም ሙኒክ አሊያንዝ አሬና ስታዲየም ላይ ይደረጋል።
ኤምባፔ በፒኤስጂ ቤት በቆየባቸው ዓመታት በምርጥ ብቃት ጎሎችን እያስቆጠረ ከፍተኛ አስተዋጽኦ ሲያበረክቱ መቆየቱ የሚታወቅ ሲሆን የሱን መልቀቅ ተከትሎ ፒኤስጂ ቤት ብዙ የአውሮፓ ቻምፒየንስ ሊግ ግቦች ላይ በአንድ የውድድር ዓመት በመሳተፍ በተጫዋቾቹ ተይዞ የነበረውን የጎል ተሳትፎ ክብረ ወሰን ኦስማን ዴምቤሌ አሻሽሎታል። በስፔናዊ አሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂ በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ የእንግሊዝ ፕሪሚየር ሊግ ቡድኖችን ማንቸስተር ሲቲን እንደዚሁም ሊቨርፑልን፣ አስቶን ቪላና አርሰናልን በመድረኩ በመርታት ታሪካዊ ውድድር ዓመት እያሳለፈ ይገኛል። አብዛኛው የስፖርት ቤተሰብ ቡድኑ ኤምባፔን ሲያጣ እዚህ ደርሳል ብሎ ባይገምትም ፒኤስጂ እንደ ቡድን ድንቅነቱን በተደጋጋሚ በማሳየት ለሙኒኩ ፍጻሜ በቅቷል። ፒኤስጂ በመጀመሪያው የሊግ ፎርማት በተደረጉ 8 የአውሮፓ ቻምፒየንስ ሊግ ጨዋታዎች ሲቸገር ቢታይም ከዛ በኋላ ባደረጋቸው ጨዋታዎች ግን ይበልጥ ተሻሽሎ ምርጥ ብቃቱን አስመስክሯል። በፍጻሜው ከጣሊያኑ ክለብ ኢንተር ሚላን ጋር የሚፋለመው ፒኤስጂ በታሪኩ ለመጀመሪያ ጊዜ የመድረኩ ባለክብር ለመሆን የሚያደርገው ፍልሚያ በጉጉት ይጠበቃል። ሌላኛው የፍጻሜ ተፋላሚ የሆነው ኢንተር ሚላን ድራማዊ ምሽት በነበረው የሳንሴሮ ፍልሚያ የካታሎኑ ክለብ ባርሴሎናን በመርታት ለፍጻሜ በብቃቱን እናስታውሳለንና ኢንተር ሚላን ለሙኒኩ ፍጻሜ ሲበቃ በሩብ ፍጻሜው የጀርመኑን ክለብ ባየር ሙኒክን እንዲሁም በግማሽ ፍጻሜው በዚህ ውድድር ዓመት ምርጥ ብቃት ላይ የሚገኘውን በአሰልጣኝ ሃንሲ ፍሊክ የሚመራውን ባርሴሎናን በማሸነፍ ነው። የፈረንሳዩ ክለብ ፒኤስጂ በሩብ ፍጻሜው አስቶን ቪላን በድምር ውጤት እንዲሁም በግማሽ ፍጻሜው አርሰናልን ከውድድሩ በማሰናበት የፍጻሜው ተፋላሚ ሆኗል። በአሊያንዝ አሬና የሚደረገው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ 3 ጊዜ ዋንጫውን ያሳካው ኢንተር ሚላን አንድም ጊዜ ዋንጫውን አሳክቶ ከሚያውቀው ፒኤስጂ ጋር ይገናኛል። ላውታሮ ማርቲኔዝ በኢንተር ሚላን ታሪክ በአንድ ዓመት የ9 ቻምፒየንስ ሊግ ጎሎችን በማስቆጠር ሁለተኛው ተጫዋች ነው። ሌላኛው ሄርናን ክሪስፖ ነው። እንደ አውሮፓውያን አቆጣጠር በ2002-2003 የውድድር ዘመን ነበር ይህን ማድረግ የቻለው። በሁለተኛው ዙር የሩብ ፍጻሜና ግማሽ ፍጻሜዎች ላይ አስቆጥሯል። ለመጨረሻ ጊዜ ይህንን ያደረገው አርጀንቲናዊ ደግሞ ሊዮኔል ሜሲ ነው። በ2019 ነበር ይህንን ያደረገው። 3 ቱርካውያን በቻምፒየንስ ሊግ ግማሽ ፍጻሜ ጎል አስቆጥረዋል። ቻላኖሉ አስቆጥሯል በ2014፣ አርዳ ቱራን በ1989 ደግሞ እንደ አውሮፓውያን አቆጣጠር ታንማን ቹኔይት ነበር ያስቆጠረው። ባርሴሎና ከ2020 ወዲህ በ5 የአውሮፓ ሊጎች ከሚገኝ ቡድን ጋር ተጫውቶ ከሜዳ ውጭ ባደረጋቸው የቻምፒየንስ ሊግ ጨዋታዎች ሁሉ ቢያንስ አንድ ጎል ተቆጥሮበታል። ባርሴሎና በቻምፒየንስ ሊግ ከሜዳ ውጭ ካደረጋቸው ያለፉት 8 የቻምፒየንስ ሊግ ጨዋታዎች በሰባቱ ቢያንስ 2 ጎሎች ተቆጥሮበታል። ላሚን ያማል እድሜው 18 ሳይሞላ 10 የቻምፒየንስ ሊግ የጥሎ ማለፍ ጨዋታዎችን ያደረገ በታሪክ የመጀመሪያ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።